ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች፣ ዛሬ በአስደናቂ የምስር ጥቅም ላይ ትኩረት እናደርጋለን። ምስር በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የሚመገቡት ጤናማና ተመጣጣኝ ምግብ ነው። ዛሬ ለጤናችን ያለውን አስደናቂ ጥቅም እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ፣ በመጀመሪያ ደረጃ ምስር በፕሮቲን የበለጸገ መሆኑ ነው። ለአትክልት ተመጋቢዎችና ለቪጋኖች ትልቅ የፕሮቲን ምንጭ ነው። ጡንቻዎትን ለመገንባትና ለመጠገን እንዲሁም ሰውነትዎን ጤናማ እንዲሆን ከፈለጉ ምስርን በአመጋገቦ ውስጥ ማካተት አለብዎት። ሁለተኛ ደረጃ ምስር በፋይበር የተሞላ ነው። ይህ ማለት የምግብ መፈጨትን ያቀላጥፋል፣ የሆድ ድርቀትን ይከላከላል፣ እንዲሁም የአንጀት ጤንነትን ያሻሽላል ማለት ነው። በተጨማሪም የኮሌስትሮል መጠን ለመቀነስ ይረዳል። ስለዚህ የምግብ መፈጨት ችግር ካለብዎት ምስርን በመመገብ ይሞክሩ። ሶስተኛ ደረጃ ምስር በስብ ዝቅተኛ ነው። የልብ ጤናማ ምግብ እየፈለጉ ከሆነ ይህ ለእርስዎ ትክክለኛ ምርጫ ነው። አራተኛው የምስር ጥቅም የደም ስኳርን መቆጣጠሩ ነው። ምስር በውስጡ ያለው ከፍተኛ የፋይበር እና ዝቅተኛ ግሊሲሚክ መረጃ ጠቋሚ የደም ስኳር መጠንን ለመቆጣጠር ይረዳል። ይህም ለስኳር ህመምተኞች በጣም ጠቃሚ ነው። አምስተኛው የምስር ጥቅም በፎሌት የበለጸገ መሆኑ ነው። ፎሌት ለሴል እድገትና ተግባር አስፈላጊ ነው። በተለይም በእርግዝና ወቅት ለጽንስ እድገት እጅግ አስፈላጊ ነው። ስለዚህ እርጉዝ ከሆኑ ወይም ለማርገዝ እየሞከሩ ከሆነ ምስር መመገቦትን ያረጋግጡ። ስድስተኛ ደረጃ ምስር የብረት ምንጭ ነው። የደም ማነስን ለመከላከልና የኃይል መጠንን ለመጨመር ይረዳል። የብረት እጥረት እንዳለበት ከተሰማዎት ምስርን መመገብ ይሞክሩ። የምስር ሰባተኛው ጥቅም የፖታሲየም ምንጭ መሆኑ ነው። ፖታሲየም የደም ግፊትን ለመቆጣጠር ይረዳል፣ እንዲሁም ለልብ ጤና ጠቃሚ ነው። በስምንተኛ ደረጃ ምስር ጸረ ኦክሲደንትን ይዟል። ጸረ ኦክሲደንቶች ሰውነትን ከጉዳት የሚከላከሉ ውህዶች ናቸው። ዘጠነኛ ክብደትን ለመቆጣጠር ይረዳል። ምስር በፋይበር እና በፕሮቲን የበለጸገ በመሆኑ ለረጅም ጊዜ የመርካት ስሜት ስለሚሰጥ ከመጠን በላይ መብላትን በመቀነስ ክብደትን ለመቆጣጠር ይረዳል። አስረኛው እና የመጨረሻው ጥቅም ለአጠቃላይ ጤና ጠቃሚ መሆኑ ነው። ምስር እንደ ማግኔዥየም፣ ዚንክ እና ማንጋኒዝ ያሉ የተለያዩ ቫይታሚኖች እና ማዕድናት ስላለው ለአጠቃላይ ጤናችን እጅግ ጠቃሚ ነው። እንግዲህ እነዚህ 10 አስገራሚ የምስር የጤና በረከቶች ናቸው። እንደተመለከታችሁት ምስር ለጤናችን እጅግ ጠቃሚ ነው። ስለዚህ በአመጋገቡ ውስጥ ማካተትዎን ያረጋግጡ። ቪዲዮውን እንደወደዱት ተስፋ አደርጋለሁ። ላይክ ማድረግ፣ ሼር ማድረግ እና ለቻናሌ ሰብስክራይብ ማድረግዎትን አይርሱ። በቀጣይ ቪዲዮ እስከምንገናኝ ቸር እንሰንብት።